አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ። ኦ መልካም 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 ጋብቻ ይሁንልሽ። በጣም ደስ ይላል። አይቼዋለሁ። በነገራችን ላይ ብዙ ጊዜ ስለ መልካም ጥሩ ነገሮችን አላወራም። ዛሬ ግን እንኳን ደስ ያለሽ ልላት መጣሁኝ። የእውነቴን ነው የምላችሁ። ልክ የሰርጉን ቪዲዮ ሳየው ወገን ይህንን ቪዲዮ የምታዩ ሁላችሁ እንኳን ደስ ያለሽ እንድትሏ ትፈልጋለሁ። በመጀመሪያ ላይክ ሼር እንድታደርጉ ትፈልጋለሁ። ፕሊዝ እባካችሁ። የምር በጣም ነው ደስ ያለኝ። ልክ እንዳየዋት ማለት ነው። ልክ ቪዲዮ እንዳየሁት በጣም ነበር ብዙ ጊዜ ሶሻል ሚዲያ ላይ በጣም ነው የምታናድደኝ። ብዙ የማይስማማኝ የማይመቸኝ ሀሳቦችን ትሰጣለች። እኔ በጣም የሀሳባ ተቃራኒ ነኝ። በነገራችን ላይ ግን ዛሬ የሰርጓን ቪዲዮ ሳይ ሁሌ ስታስጠይቂ ምናምን እያልኩ ነበር ሀሳብ የምሰጠው ስለሷ። ዛሬ ግን የሰርጓን ቪዲዮ እንዳየሁት ወይ ስታምር ነው ያልኩት። አንድ ጓደኛዬ በጣም ስስቅብኝ ነበር በነገራችን ላይ እና በጣም ታምራለች። የምር በቃ ምን ልብላችሁ አረቦች መስላለች። ወይኔ ውቢት ቡታጀራ ናት ይቺ የምታምረው ቦታ። አዌ የምር በጣም ያምራል። ይሄ ቡታጀራ ነው ግን እውነት በጣም ያምራል። መቼም ከቡታጀራ ወታ እንዳልሆነ ተስፋ አደርጋለሁ። ሰርጉ የተካሄደው ሚዜዎቹ እጅግ በጣም ያምራሉ። ኧረ ባልዬ ያምራል። ኧረ ሚዜ ሽቶ አንጣ። ቀስ ብዬ ነው የማወራው። በነገራችን ላይ የእውነት በጣም ደስ ብሎኝ ነው የመጣሁት። ግን ማውራት የማይመች ቦታ ነኝ። ሀሳብ መስጠት የውስጣችሁን ደስታ በቃ የሰርጉን ቪዲዮ ሳይ የተሰማኝን ደስታ በደንብ ለመግለጽ አልቻልኩም። ልደግመው እችላለሁ። ተመችቶኝ አመቻችቼ ምናምን አስተካክዬ በደንብ በማወራበት ቦታ ላንጎረጉርላትም እችላለሁ በደንብ አድርጌ። ለጊዜው ግን እንኳን ደስ ያለሽ መልካም ጋብቻ ይሁንልሽ ልላት መጣሁ። ይህን ቪዲዮ እየሰራ ያለሁት በሌሊት ነው። ሰዎች ተኝተዋል። ያለሁት ሰው ጋር ሄጄ ነው። በጣም በሚገርማችሁ ሁኔታ እንደ አጋጣሚ ሌላ ሰው ቤት ሄጄ ነው እና በቃ ቤቱ አዲስ ነው። ድምፅ ያስተካባል ምንም ማውራት አይቻልም። ግን ማለፍ የለብኝም ብዬ ነው። አይመስላችሁም? እና መልካም ጋብቻ ይሆንልሽ። እንኳን ደስ ያለሽ ይሄ መለሎ የሆነ ባለሽ እሱንም እንኳን ደስ ያለው። በጣም ነው ደስ የምትሉት። የእውነት በጣም ነው የምታምረው። እጅግ በጣም ያው ሌላም ቪዲዮዎች ይኖራሉ ብዬ አስባለሁ። ግን ያው በአጠቃላይ ትንሽ የሆነ ብዥ ያለ ነገር አለ ቪዲዮ ላይ ምናምን እንጂ በጣም ነው የሚያምረው። ቡክ ብልጭ ብሏል። ታዋቂ ዩቲዩበሮችም ተገኝተውበታል። እንዲሁም አንዷ ታዋቂ ዩቲዩበር ሚዜ ናት። የተንቤ ሚዜ ናት። ግን በጣም ነው የሚያምሩት። በጣም ነው ደስ የሚሉት። ፀጉሯ፣ ስታይሉ፣ ቬሎ፣ ቦታው፣ የባሏ መለሎነት በቃ ሸበላ ነው። ሸንቀጥ ያለ ነው። ዋው ማይ ጋድ። የሚዜዎቿ በቃ ቁመናቸው፣ የእሷ ቁመት አለ። ሙሽራዋ መልካም እንግዲህ ምርጥ ቁመና ነው ያላት እሷ ራሱ። ባሏ ራሱ ቁመናው፣ የሚዜዎቹ ቁመና በቃ የለበሱት አለባበስ ይመስጣል። በቃ ይመስጣል። ምርጥ ነው። ምርጥ ናቸው። የእውነት ምርጥ ናቸው። የእውነት በጣም ታምራላችሁ። እና እግዚአብሔር የተባረከ የተቀደሰ ትዳር ያርግልሽ። መልካም ጋብቻ ይሁንልሽ። ውለዱ፣ ክበዱ፣ ደስ የሚል ትዳር ኑሩ። መልካም ምኞቴን የምመኝላት የምር ማለት ነው። ግን እንደኔ በቃ ማለት ሰው ሲያገባ ወይም ደግሞ ሰው ሌላ የተለየ ነገር ሲያገኝ ደስ የሚላችሁ በቃ የሰው ደስታ የሚያስደስታችሁ ሰዎች እንደኔ እነማን ናችሁ? እስቲ ላይክ በሉኝ። እንግዲህ መልካምንም እንኳን ደስ ያለሽ መልካም ጋብቻ ይሁንልሽ በሏት። ሁላችሁም በሏት ይሄንን ቪዲዮ የምታዩ
እና እንዴት አያችሁት? የመልካም ሰርግ ያው በባለፈው የቀለበት ስነ ስርዓቱን አይተን ነበረ። እንግዲህ እግዚአብሔር ፈቅዶ ደግሞ አሁን ለሰርጓ በቅታለች። ከዛ ደግሞ ልጅ ይመጣል ምናምን ታይቶኛል። በቃ የሚያምር ደስ የሚል ትዳር ደስ የሚል ህይወት እንደምትኖር ተስፋ አለኝ። ደግሞ ይሆናል። እጅግ በጣም ያምራሉ፣ እጅግ በጣም ይመጣጠናሉ። በጣም ትኩረት ሰጥቼ እያየሁት ነበር ቪዲዮዋን ሙሉን። አይገርማቸውም? እና እጅግ በጣም ደስ ትላለች። መልካም ምኞታችሁን ተመኙላት። በድጋሚ መልካም ጋብቻ ይሁንልሽ። መልካም ስሟም መልካም ነው። እንግዲህ ያው ነገሮቹ ሁሉም መልካም ይሆናሉ ብዬ አስባለሁ። በጣም ደስ ይላል። በጣም ያምራል። እንደዚህ ስርዓት ባለው መልኩ እጅግ በጣም ያምራል። እጅግ በጣም ያምራል። ማንጎራጎር ይጠበቅብኝ ነበር ለዚህ ሰርግ ይጠበቅብኝ ነበር የምር። ግን አይመችም እንጂ ለዚህ ሰርግ ማንጎራጎር ይጠበቅብኝ ነበር። የሆነ ነገር ማለት በቃ ሙሽራዬ ብዬ ምናምን ከውጭው በድምፄ በዛውም ድምፄን ብትሰሙት ደስ ይለኝ ነበር። ግን አይመችም። ታዲያ የመልካምን ሰርግ እንዴት አያችሁት? ኢንሻአላህ በድጋሚ እንቀውጠዋለን። ያው አሁን ግን ያው እንኳን ደስ ያለሽ ለማለት ታክል ነው። ቪዲዮዋን የምር ሙሉውን እያየሁት ነበር። በስስት ነው ያየሁት፣ በስስት በጣም ደስ ይላል። ማርያምን መልካም ጋብቻ ይሁንልሽ። መልካም የትዳር ጊዜን እንመኛለን። ባይ